ሰላም የፉል ሃውስ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን በጣም ሰላም። ዛሬ የምንመለከተው በጣም እሺ የሆኑ አንድ 4 እና 5 ነጥቦች ላይ የምንመለከት ይሆናል። እነዛውም እነኝን ነገሮች ካላደረጋችሁ በፍጹም በመንፈሳዊ ህይወታችሁ ላይ ለውጥ ሊመጣ አይችልም። ምክንያቱም እግዚአብሔር አምላክ ከኛ የሚጠበቁ ግን በጣም ቁልፍ የሆኑና ብዙውን ጊዜ የሰዎችን ህይወት የሰዎችን መንፈሳዊ ህይወትን ወደ ቁልቁል የሚያወርዱ የሚጎዱ እንዳናድግ የሚከለክሉ ነገሮች ናቸው እነኚህ ነገሮች እና እነዚህን ነገሮችን ካላደረጋችሁ በፍጹም መንፈሳዊ ለውጥ በህይወታችሁ ላይ ሊመጣ አይችልም እና እነኚህን ነጥቦችን አቀርባለሁ እና በጸሎት መንፈስ እና በተከፈተ ልብ እንድትከታተሉ የጋበዝኩኝ። ይህንን ቻናል ደግሞ ሳብስክራይብ በማድረግ ሁል ጊዜ የሚለቀቁ ቪዲዮዎችና መንፈሳዊ ትምህርቶችን እንድትከታተሉ ስል አሳስባለሁኝ። ሳብስክራይብ ማድረግ አይረሳ። ላይክ አድርጉ። ተባረኩ። እና የመጀመሪያው ነገር እግዚአብሔርን ማለትም ለመንፈሳዊ ህይወታችን ጠንቅ የሚሆኑና እንዳናድግ የሚከለክሉ ነገሮች መጀመሪያው ነገር እግዚአብሔርን አለመስማት ነው። እግዚአብሔርን አለመስማት ሰውን በመንፈሳዊ ህይወቱ በጣም ይህ ነው የማይባል ዋጋ ሊያስከፍል ይችላል። ብዙ ጊዜ ሰው እግዚአብሔርን ባለመስማት የመሰለውን እያደረገ ግን በፈለገበት መንገድ ሲጓዝ ራሱን ወርዶበትና እግዚአብሔር ካለው ነገር ሳይደርስ መንገድ ላይ አዝግሞ እንመለከታለን። እንደዚህ አይነት ነገሮች እግዚአብሔርን ባለመስማት የሚመጡ ችግሮች ወይስ እክሎች፣ ድካሞች ሲሆኑ እግዚአብሔርን አለመስማት ትልቅ ችግር ነው። ስለዚህ የመጀመሪያው ነጥብ እግዚአብሔርን አለመስማት ነው። እግዚአብሔርን አለመስማት ለሁሉም ነገር፣ ለምሳሌ ለትዳር፣ ለመንፈሳዊ ህይወት፣ ለአገልግሎት፣ ለመንፈሳዊ እድገት እነኚህ ነገሮች በህይወታችን ላይ ከሌሉ ለመንፈሳዊ እድገታችን ትልቅ የሆነ ተጽዕኖና ትልቅ የሆነ ቻሌንጅ ይሆናል። ስለዚህ እግዚአብሔርን ስንሰማ እግዚአብሔር በመንገዳችን ወዴት መጓዝ እንዳለብን፣ ወዴት መሄድ እንዳለብን፣ እንዴት መጓዝ እንዳለብን፣ ከማን ጋር መጓዝ እንዳለብን፣ ምን ይዘን መጓዝ እንዳለብን፣ ምን ጥለን መጓዝ እንዳለብን እግዚአብሔር ያስተምረናል። ሁለተኛው ነጥብ ኃጢአት ነው። ኃጢአት እግዚአብሔር ወዳልንበት ስፍራ እንዳንደርስ የሚከለክል ከባድና ታክቲክ የሆነ ከባድ የሆነ መርዝ ነው ወገኖች። ኃጢአት ልምምድ በኃጢአት ድካም በኃጢአት ስንፍና ውስጥ የገቡ ሰዎች ብዙ ጊዜ በመንፈሳዊ ህይወታቸው ለምልሞ ሳይሆን በመንፈሳዊ ህይወታቸው ደክመው እናገኛቸዋለን። ለውጥ በህይወታቸው ማግኘት በጣም ከባድ ነው። ስለዚህ ሁለተኛው ነጥብ ይሄ ነው። ምክንያቱም አንድ ሰው ኃጢአትን ሲሰራ፣ አንድ ሰው በኃጢአት ውስጥ ሲገኝ፣ አንድ ሰው በኃጢአት ውስጥ ሲወድቅ ያንን ሰውየው ከዛ ቦታ እስካልወጣ ድረስ መንፈሳዊ ህይወት በኃጢአት በድካምና ባዘገመ መንገድ ስለሚጓዝ የሁለተኛው ነጥብ በመንፈሳዊ ህይወታችን ለውጥ የማናመጣበት ትልቁ ቻሌንጅና እንቅፋት ኃጢአት ነው። ክብር ለኢየሱስ ይሁን። ስለዚህ እነዚህ ነገሮች በጣም ከባድ ናቸው። አጠር አድርጌ ነው ያቀረብኩላችሁ ያለሁኝ። ሶስተኛው ነጥብ ቅናት ነው። መንፈሳዊ ህይወታችን በጣም መርዝ የሆነ ከባድ የሆነ ቀላል የሚመስሉ ግን በጣም ሰውን ካለበት ቦታ እንዳይንቀሳቀስ፣ እንዳይራመድ፣ እንዳይጓዝ፣ አዲስ ነገር እንዳያይ የሚያደርግ የሚከለክል ነገር ሶስተኛው ነጥብ ምንድነው? ቅናት ነው። ቅናት ያለ ሰው የፈለገበት ነገር ሊኖር ይችላል። የፈለገ እውቀት ሊኖር ይችላል። የፈለገ ትምህርት ሊኖር ይችላል። የፈለገ ከፍታ ሊወጣ ይችላል። ነገር ግን ቅናት ያለ ሰው በመንፈሳዊ ህይወቱ በፍጹም ለውጥ ወዳለበት በፍጹም
በፍጹም ከፍ ወዳለበት በፍጹም ክብር ወዳለበት ቦታ መጓዝ አይችልም። ምክንያቱም የእሱ ስራ ሌላውን መቅናት፣ ሌላውን ማሳደድ፣ ሌላውን ማስጨነቅ፣ ሌላውን መተቸት፣ ሌላውን ደግሞ ማንቋሸሽ፣ የሌላውን ክብር ዝቅ ማድረግ ስለሆነ እንደዛ የሚያደርጉ ሰዎችን እግዚአብሔር ደግሞ ይጸየፋቸዋል። ስለዚህ እግዚአብሔር በሚጸየፈውና እግዚአብሔር በማይፈልገው መንገድ የሚጓዙ ሰዎች ቅናት ያደረባቸው መልካም ሳይሆን ክፉ ቅናት፣ ለምን አደገ፣ ለምን ተለወጠ፣ ለምን ከፍ አለ፣ ለምን እግዚአብሔር ባረከው የሚሉ ሰዎች በመንፈሳዊ ህይወታቸው ብዙ ዓመት ቢቆዩ እንኳን ካገኛችሁ በጣም ቀጭጨውና በጣም ለውጥ የፈለጉ ሳይለወጡ የለውጥ ተናፋቂዎች ናቸው እንጂ ለውጥ አምጪዎች አይደሉም። እና ወገኖች በጣም ቅናት የሚባል ነገር ሰውን እስከ መግደል እስከ ማስገደል የሚደርስ ከባድ የሆነ በሽታ ነው። ባይዘው በቅናት መንፈስ የተያዙ ሰዎችን በሽታቸውን መለየት በጣም ከባድ ነው እና ሌላውን ግን እነኝን በቅናት መንፈስ የተያዙ ሰዎችን መለየት በጣም ከባድ ነው። አብሮ ሊበሉ ይችላሉ፣ ሊጠጡ ይችላሉ፣ አብሮ ወርሺፕ ሊያደርጉ ይችላሉ፣ ፌሎሺፕ ሊያደርጉ ይችላሉ፣ ጎረቤት ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ አብሮ የሚያገለግል አገልጋይ ሊሆን ይችላል። ግን ቅናት የሚባለው ነገር ልብ ውስጥ የሚያድር ልብ ውስጥ የሚፈጠር የሚገፋ ክፉ መንፈስ ነው። ስለዚህ ከዚህ ጋር ያይዤ ለምሳሌ የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ ሄደ ይላል። ከምን የተነሳ? ሳኦል በዳዊት ላይ ከመቅናቱ የተነሳ እግዚአብሔር መንፈስ ሳኦል ላይ ነበረው ተነስቶ ወደ ዳዊት በእጥፍ ሲያርፈው እሱም ደግሞ እግዚአብሔር በሱ በሰራው ተአምራት ቀና። ስለዚህ ቅናት ምን ያደርጋል መሰለ? ቅናት ተቅበዝባዥ ነው የሚያደርገው፣ ያቅበዘብዛል። ሶስተኛ ነጥብ ይሄ ነው። አራተኛው ነጥብ ደግሞ ለመንፈሳዊ ህይወታችን በጣም ከባድና ጠንቅ የሆኑብን እንዳናድግ ከሚከለክሉን ቁልፍ ነገሮች አራተኛው ነገር ምንድን ነው? ይቅር አለ ማለት ነው። እነኛ አራት ነጥቦች በጣም ከባድ ናቸው እና የአራተኛው ነጥብ ይቅር አለ ማለት ለሰው ምሕረት አለማድረግ፣ ይቅርታ አለማድረግ። እንደዛ አይነት የሆኑ ነገሮች በመንፈሳዊ ህይወታችን በጣም የሆኑ ቻሌንጅ፣ በጣም የሆኑ የውስጥ ጉዳት፣ የውስጥ ቁስል ሊያስከትሉ ይችላሉ። ስለዚህ በዚህ አይነት ለምሳሌ ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ እና በጣም ይቅር አለ ማለት የሰውን መንፈሳዊ ህይወትን ነው የሚያቀጭጨው። የሰውን መንፈሳዊ ህይወትን ይጎዳል። የሰውን መንፈሳዊ እድገትን ይገታል። የሰውን መንፈሳዊ ጉዞን ይገታል። የሰውን መንፈሳዊ አስተሳሰብን ይገታል። አዲስ ነገር እንዳይፈልቅ ይከለክላል። ስለዚህ ያንን የተጎዳበትን መንጭቆ ካላወጣ፣ ያወጣውን ቅሬታውን ካላወጣ እና አንድ ሰውን ይቅር ካላለ፣ በደሉን አምኖ ይቅር በለኝ ላለ ሰው ይቅር ካላለ፣ ስህተቱን ይቅር ካላለ፣ ቅሬታውን ከያዘ ያ ሰው በፍጹም መንፈሳዊ ህይወት ላይ ለውጥ ሊያመጣ አይችልም። ለውጥ ብቻ አይደለም። ለምሳሌ ይቅር ማለት የክርስቶስ ከአባታችን ከኢየሱስ የምንማረው የምንቀበለው ነገር እና በፍጹም ይቅር ያላላችሁ ሰው ካለ ይቅር በማለት ውስጣችሁ እንድትፈውሱ ነው። ይሄን የሚላችሁ። ሌላኛው ነጥብ ደግሞ አምስተኛውና የመጨረሻኛው ነጥብ ምንድነው? አለመማር ማለትም መማር አለመፈለግ። ይሄ አምስተኛው ነጥብ በጣም በብዙ ሰው ህይወት ላይ ተጽዕኖ የሚፈጥር ለእድገት እንቅፋት የሚሆን ነገር ነው። ቢኮዝ ኦፍ አንድ ሰው መማር ካልፈለገ ምኑን ሊያስተምር? መማር ካልፈለገ ምኑን ሊኖርበት? ሰው ሁሉ ተምሮ ነው አይደል? እና ሰው የሚማረው እጅግ በብዙ መንገድ፣ ለምሳሌ በማንበብ ይማራል፣ በመስማት ይማራል፣ ተግባር ላይ ሰው በሚያደርገው ነገር ይማራል፣ የእግዚአብሔርን ቃል ሰምቶ ይማራል። ብቻ አንድ ሰው የሚያስተምረውን ትምህርት ሰምቶ ይማራል፣ ከተፈጥሮ ይማራል። እግዚአብሔር በተለያየ መንገድ ሰውን ያስተምራል።
እና መማር አለመፈለግ ማለት ለትምህርትና ለማወቅ ያለውን ፍላጎት ዝግ ማድረግ አለመፈለግ። ይሄ ነገር በጣም በጣም ከባድ የሆነ ሞኝ አድርጎ የሚያስቀር ነው ባይዘዌ። እና መጽሐፍ እኮ ሕዝበ እውቀትን ከማጣት የተነሳ ጠፍቷል የሚለው ለዚህ ነው። እና መማር አለመፈለግ፣ ሰው ሲያስተምር መማር አለመፈለግ በጣም ከባድ የሆነ በሽታ ነው። ከባድ የሆነ በሽታ ነው። ስለዚህ በዚህ አይነት ነገር የተጠቃችሁ ሰዎች ብትኖሩ ከዚህ ከመንፈሳዊ በሽታ ወጣ በማለት ከመንፈሳዊ ድክመት ወጣ በማለት አልፋችሁ የእግዚአብሔርን ፊት ለማየት አልፋችሁ የእግዚአብሔርን ክብር ለማየት ብትተጉ